ሞታ ለድንግል ወትንሣኤሃ ወእርገታ ወነቢር በየማነ ወልዳ እርገተ ሰማይ ሀበ ሰማይ የሰማይ ወደ ሰማይ ማረግ ድንቅ ምስጢር ነው። ብዙዎች የእመቤታችንን ማረግ ሲሰሙ ይጎረብጣቸዋል። ነገር ግን እመቤታችን እኮ ራሷ ሰማይ ናት። እንደውም ግዑዙ ሰማይ ከእርሷ ጋር ሲነጻጸር ፍጹም አነስተኛ ነው። ሶርያዊ አባ ኤፍሬም በምስጋናው ላይ እንደተናገረው አንቲ ታቢም ሰማይ ወትከብሪም ምድር፣ አንቺ ከሰማይ ትበልጫለሽ፣ ከምድርም ይልቅ አንቺ ክብር አለሽ። በሰማይ ካሉት ሰራዊተ መላእክት በምድርም ካሉት ደቂቀ አዳም ይልቅ አንቺ ከፍ ያለ ክብር አለሽ ይላታል። ስለ እመቤታችን ቅድስት ድንግል ማርያም ልደት፣ ስለ ጌታችን መወለድ፣ ስለ ሞቷ፣ ስለ ትንሣኤዋና ስለ እርገቷ ስናስብ በርካታ ታላላቅ ምስጢራት ወደ አእምሯችን ይመጣሉ። በአዲስ ኪዳን አስተምህሮ እመቤታችን የድህነት መሰረት እንደሆነች የተረጋገጠ ነው። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘም ቀዲሙ፣ ድንግል ማርያም ከጥንት ጀምሮ የሕይወት መሰረትና የማዳን ምክንያት ናት። እንደ እመቤታችን እሳትን የተሸከመ ማን አለ? እንደ እመቤታችን መለኮትንስ የታቀፈ ማን አለ? እንደ እመቤታችን የአብ ማረፊያ የወልድ ማደሪያ የመንፈስ ቅዱስ ቤተ መቅደስ የሆነስ ማን አለ? ለማንም ተደንግሎ ሕሊና አልተቻለውም ከእመቤታችን በቀር። ሰማይ ወምድር ዘእያገምሮ እፎ እንጋማይ ጸነ ድንግል ጾሮ፣ ሰማይና ምድር የማይችሉት አምላክን የድንግል ማርያም ማኅፀን እንዴት ቻለው? የሐዲስ ኪዳኑን የማዳን ሥራ ባሰብን ቁጥር የእመቤታችን የቅድስት ድንግል ማርያም እናትነት ክብር አብሮ ይገለጣል። እመቤታችን ቅድስት ድንግል ማርያም የአምላክ ማደሪያ እንድትሆን እግዚአብሔር የመረጣት እናት ናት። አምላካችን ዓለሙን ሁሉ ተመለከተ፣ ነጸረ ኩሎ ዓለመ ወይረከበ ዘከማኪ እመ እንዲል ቅዱስ ኤፍሬም። ዓለሙን ሁሉ አየ፣ ተመለከተ፣ እንዳንቺ ያለች እናት ግን አላገኘም ሲል ነው። እመቤታችን ንጽሕት ቅድስት ሆና በመገኘቷ ለመመረጥ በቃች። የተገኘችውም እግዚአብሔር ካደረባቸው ቅዱሳን አበው ነው። ቅዱሳን የተባሉት የትውልድ ሐረጎቿ እነማን ናቸው ስንል ከአዳም ጀምሮ ሴት፣ ኖህ፣ ሴም፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳና ሌዊ እስከ ንጉሡ ዳዊትና ሶሎሞን፣ ከዚያም ወረድ ብሎ እስከ ጳጥሪቃና ቴክታ ይደርሳል። ከቴክታና ጳጥሪቃ ትውልድ ደግሞ ሄኤሜን፣ ዴርዴን፣ ቶናን፣ ሲካርን፣ ሄርሜላን አልፎ ወደ ሐና ይደርሳል። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ኢያቄም ለሚባለው ደግ ሰው አገቧት። ከኢያቄምና ከሐናም በጨረቃ የተመሰለችው ድንግል ማርያም ተወለደች። ኢያቄምና ሐና ድንግል ማርያም ኢየሱስ ክርስቶስ ብለን እንደርሳለን። አባትና እናት ሲጠሩ ልጅ ይጠራል፣ ልጅ ሲጠራ ወላጆች ይጠራሉ። ይህ የመጽሐፍ ልማድ ነው። እመቤታችን ስንል የልጇን የትውልድ ሐረግ እንመለከታለን። የሃይማኖት አባታችን አብርሃም እግዚአብሔር ቃል የገባለት ጻድቅ ነበረ። ዘርህን እንደ ሰማይ ከዋክብት አበዛዋለሁ ተብሎ የተነገረው ቃል ኪዳን በሐዋርያው ቅዱስ ጳውሎስ መልእክት ላይ እንደሚከተለው ይብራራል። የአብርሃም ዘር ይዟል እንጂ የመላእክት አይደለም። ይህ ዘር ከድንግል ማርያም የተወሰደው የሰው ልጅ ሥጋ ነው። ወንጌላዊ ቅዱስ ማቴዎስም የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ሲጀምር እግዚአብሔር ስለ ዳዊት እንደ ልቤ የሆነ ሰው አገኘው ማለቱን እናስታውሳለን። እንደ እግዚአብሔር ልብ የተባለው ምስጢር ከዳዊት ዘር የሚወለደው የአብ የባህሪ ልጅ ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ የሚያሳይ ትንቢት ነበር። ታዲያ የተባረከ ትዳር ለዓለም መድኃኒት ይሆናል እንዲሉ አበው ኢያቄምና ሐና ሕይወታቸውን በተቀደሰ ኑሮ እየመሩ የጽናትና የቅድስና ተምሳሌት የሆኑ ባለትዳሮች ነበሩ። በኢየሩሳሌም አካባቢ ይኖሩ ነበር። ነገር ግን ልጅ አልነበራቸውም። በዚያን ጊዜ ያልወለደች ሴት እንደ ኃጢአተኛ ትቆጠር ስለነበረ ቅድስት ሐና ከጎረቤቶቿ ሽሙጥና መገለል ይደርስባት ነበር። በዚህ የተነሳ ቅድስት ሐና ዘወትር ወደ ፈጣሪዋ ታነባ ታለቅስ ነበር። ወንድ ልጅ ብትሰጠኝ ለቤተ መቅደስ አገልግሎት፣ ሴት ልጅም ብትሆን ውሃ ቀርታ ፈትል ፈትላ ቤተ እግዚአብሔርን ታገለግል ሰጣለሁ ብላ ስለት ገባች። የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር ልመናዋን ሰማ። በብስራተ መልአክ ነሐሴ 7 ቀን ከክርስቶስ ልደት በፊት በ16ኛው ዓመት ቅድስት ሐና ጸነሰች። እመቤታችንም ግንቦት 1 ቀን ሊባኖስ በተሰኘ ቦታ ተወለደች። ነቢዩ ዳዊት መሠረቶቿ በተቀደሱ ተራሮች ናቸው እንዲል ስለ እመቤታችን ቅዱሳን አባቶቿ መሠረት መስክሯል።
ድንግል ማርያም የስዕለት ልጅ ናት። ያደገችውም በቤተ መቅደስ ነው። መጠጧ ሰማያዊ መጠጥ፣ ምግቧም የሰማይ ህብስት ነበረ። አባቷ ዳዊት በመሰንቆ እያመሰገነ ልጄ ሆይ ስሚ፣ እይ፣ ጆሮሽንም አዘንብይ፣ ሕዝብሽንና አባትሽን ቤት እርሺ፣ ንጉሥ ደም ግባትሽን ወዷልና እያለ ዘመረላት። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ እንዲህ ይላል። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽሕና በቅድስና ቤተ መቅደስ ኖርሽ እንጂ። ምድራዊ ህብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማያት የተቀዳ ሰማያዊ መጠጥን ነው እንጂ ይላል። የእመቤታችን የዚህ ዓለም ሕይወት በአጠቃላይ 64 ዓመታት ነበረ። ከአባቷና ከእናቷ ጋር 3 ዓመት፣ በቤተ መቅደስ 12 ዓመት፣ ጌታችንን ጸንሳ 9 ወር ከ5 ቀን፣ ከጌታችን ጋር 33 ዓመት ከ3 ወር፣ በቤተ ዮሐንስ 15 ዓመት ኖራለች። 64 ዓመት ሲሞላት ልጇ ወዳጇ ኢየሱስ ክርስቶስ የብርሃን ልብስ ሊያለብሳት ከዚህ ዓለም ድካም ሊያሳርፋት መጣ። ሞት ሰለ መዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ እንዲል መጽሐፍ። ሞት ለሟች ሰው ይገባል፣ የድንግል ማርያም ሞት ግን ለሁሉም ድንቅ ነው ሲለን ነው። አዳም የሞተው በበደሉ ምክንያት ነው። እመቤታችን ግን የሕያው አምላክ እናት ናት። ሞቷ በጥር 21 ቀን ሆነ። ጌታችን በሥጋ ዕረፍት በኩል ከመቃብር ተነስታ እንድታርግ ፈቃዱ ስለነበር ቅድስት ነፍሷን በዝማሬ ወደ ሰማይ አሳርጋት። ከዕረፍቷ በኋላ ሐዋርያት ሥጋዋን ሊቀብሩ ወደ ጌቴሴማኒ ሲወስዷት አይሁድ በምንቀኝነት እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊጥላት ሲል የእግዚአብሔር መልአክ 2 እጆቹን ቆረጣቸው። በዚያን ጊዜ እግዚአብሔር አምላክ ሐዋርያው ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ሥር አስቀመጣት። ቅዱሳን ሐዋርያትም የእመቤታችንን ሥጋ ያለበት ቦታ እንዲገልጥላቸው ከነሐሴ 1 ቀን ጀምረው ሱባኤ ገቡ። በጾምና በጸሎት እግዚአብሔርን መጠየቅ ጀመሩ። 2 ሱባኤ ካደረሱ በኋላ እግዚአብሔር ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጣቸው። በክብር ገንዘው በጌቴሴማኒ ቀበሯት። በሦስተኛውም ቀን ነሐሴ 16 ቀን እንደ ልጇ ከሙታን ተለይታ ተነሳች። ነቢዩ ዳዊት ታንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ የተናገረው ትንቢት ተፈጸመ። አማናዊት ታቦት ድንግል ማርያም ከልጇ ጋር ከሞት ተነሳች። እመቤታችን ተነስታ ስታረግ ያገኛት ሐዋርያ ቅዱስ ቶማስ ነበር። ከሀገረ ስብከቱ በደመና ተጭኖ ሲመጣ እመቤታችን በክብር ወደ ሰማይ ስታርግ አገኛት። ቅዱስ ቶማስም ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ እጅግ አዘነ። ከደመናውም ላይ ሊወድቅ ወደደ። እመቤታችንም አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃል ብላ መነሳቷንና ማረጓን እንዲነግራቸው የተገነዘችበትን 7 መጋረጃ ሰጥታ ላከችው። ቶማስ ወደ ሐዋርያት ሄዶ እንዳልሰማ መስሎ የእመቤታችን ነገር እንዴት ሆነ አላቸው። እነርሱም ቀበርናት አሉት። ቶማስም ሞት በጥር መቃብር በነሐሴ እንዴት ይሆናል አላቸው። ጴጥሮስም ተቆጥቶ መቃብሯን ቢከፍት ሥጋዋን አላገኙትም። በዚያን ጊዜ ቶማስ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ 7ኑን አሳያቸው። ሐዋርያትም በበረከት ተካፈሉት። በዓመቱ ሐዋርያት ቶማስ ያየውን እኛ ምንድናይ ብለው ከነሐሴ 1 ጀምረው ዳግም ሱባኤ ገቡ። ነሐሴ 16 ቀን ጌታችን ልመናቸውን ተቀብሎ እመቤታችንን መንበር፣ ጴጥሮስን ተራዳኤ ካህን፣ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ አቆረባቸው። እያዩአትም በክብር አረገች። ዕርገተ ኤልያስን ያልተጠራጠረ ምስዋረ ሄኖክን ያመነ ትውልድ የእመቤታችንን ትንሣኤና ዕርገት ሊጠራጠር አይገባውም። ተነሳች እያልን ያለነው ትንሣኤና ሕይወትን የነኝ ያለውን አምላክ የወለደችውን እናት ነው። አረገች እያልን ያለነው ሰማይና ምድር የማይወስኑትን በማኅፀኗ የወሰነችውን እናት ነው። ነቢር በየማነ ወልድ በወልድ ቀኝ መቀመጥ ንጉሡ ዳዊት በወርቅ ልብስ ተሸፋፍናና ተጎናጽፋ ንግሥቲቱ በቀኝ ትቆማለች እንዳለ እመቤታችን በሐዲስ ትንሣኤ ተነስታ በልጇ ቀኝ በመንግሥተ ሰማያት አለች። እኛም ልጆቿ የመስቀል ሥር ያደራ እናታችን ስለሆነች
እናታችን ወደ ልችበት ወደ ተዘጋጀልን መንግሥተ ሰማያት በአማላጅነቷና በልጇ ቸርነት እንድንገባ የእግዚአብሔር ቅዱስ ፈቃድ ይሁንልን። እግዚአብሔር ሆይ የሚሳን ነገር የለምና የራቀውን አቅርበህ የረቀቀውን አጉልተህ እየሰማኑ ካለነው መርዶና ሰቀቀን እረፍተ ሥጋንና እረፍተ ነፍስን አትንሳን። የሰላም የምሕረትና የቸርነት ባለቤት እግዚአብሔር ሰላሙን ምሕረቱንና ቸርነቱን ያድለን።